ዛሬ አንድ ነገር ላስታውስህ እፈልጋለሁ። በዳዊት በዳንኤል እና በእሳት እቶን ውስጥ በነበሩት ሦስቱ ሰዎች ታሪክ ውስጥ ደጋግመን ያየነው ነገር አንተ ብቻህን አይደለህም፣ እግዚአብሔርም ስለ አንተ እየተዋጋ ነው። ዳዊት በወንጭፍና በእምነት ብቻ ከጎልያድ ፊት ቆሞ ነበር፣ እግዚአብሔርም ድል ሰጠው። ዳንኤል በተራቡ አንበሶች ዋሻ ውስጥ ተጣለ፣ እግዚአብሔር ግን አፋቸውን ዘጋና ደህንነቱን ጠበቀው። ሲድራቅ ሚሳቅና አብደናጎ ታስረው 7 እጥፍ በሚሞቅ ምድጃ ውስጥ ተጣሉ፣ እግዚአብሔር ግን ራሱ ከነርሱ ጋር ወደ እሳቱ ገባ። ዛሬም ወዳጅ፣ እግዚአብሔር አሁንም ያው ነው። ምናልባት እንደ ዳዊት ያለ ግዙፍ ሰው፣ የገንዘብ ሸክም፣ የሥራ ማጣት፣ የተሰባበረ ቤተሰብ ወይም ስለ ወደፊት ፍርሃት እያጋጠመህ ሊሆን ይችላል። ምናልባት እንደ ዳንኤል ከበበህ ከጎኑ ተሰልፈህና ከተጠቃህ በኋላ፣ ወይም ምናልባት እንደ እነዚያ 3 ወጣቶች በማታውቀው እሳት ውስጥ እየተራመድክ የሕመም የመጥፋት ወይም የሕመም እሳት። ግን ይህን ስሙ፣ እግዚአብሔር በእሳት ውስጥ ከእናንተ ጋር ነው። እግዚአብሔር በአንበሶች ጉድጓድ ውስጥ ከእናንተ ጋር ነው። ግዙፉ ሰው ከፊት ለፊታችሁ ሲቆም እግዚአብሔር ከእናንተ ጋር ነው። ደካማ ሊሰማዎት ይችላል፣ ግን እሱ ጠንካራ ነው። መንገድ ላታዩ ትችላላችሁ፣ ግን አስቀድሞ አዘጋጅቶላችኋል። ምን እየተፈጠረ እንዳለ ላይረዱ ይችላሉ፣ ነገር ግን ሁሉም ነገር ለበጎ እንደሚሠራ ቃል ገብቷል። ስለዚህ ዛሬ ይህንን እውነት አጥብቃችሁ ያዙ። እግዚአብሔር ለዳዊት ያደረገውን ሊያደርግላችሁ ይችላል። ለዳንኤል ያደረገውን ሊያደርግላችሁ ይችላል። በእሳቱ ውስጥ ያደረገውን ሊያደርግላችሁ ይችላል። ታሪኮ አላለቀም። ሁኔታው ተስፋ ቢስ አይደለም። እናም አልተተውም። እምነት ይኑራችሁ፣ ጸንታችሁ ቁሙ እና የማይለወጥን እግዚአብሔርን እመኑ። ይህ መልእክት ዛሬ ካበረታታችሁ ባኮን ላይክ እና ሰብስክራይብ ያድርጉ እና እግዚአብሔር ለሕዝቡ እንዴት እንደሚዋጋ መማር ስንቀጥል በየሳምንቱ ይቀላቀሉ።